ስለ ሆርሙዝ ወሽመጥ ሁሉን ነገር አውቃለሁ ብለው ያስባሉ። እስካሁን ያመኑት ወሽመጡ በጂኦፖለቲካ ትኩሳት የነደደ በዓለም የኃይል ካርታ ላይ አንገትን የሚያስንቅ መታነቂያ ብቻ እንደሆነ ነው ሚዲያዎች ያሳዩት። እውነታው ግን ይህ ብቻ ስለሆነ አይፈረድቦትም። ነገር ግን የሰው ልጅ ፍላጎት የሚያቀልጥ ሙቀት የምትለበልብ ንጹህ ውሃ ከወርቅ በላቅ የሚከበርባት አንዲት ትንሽዬ ደሴት እንዴት ለዘመናት የኃያላን መንግስታት አይን ማረፊያ የስልጣን ጥመኞች ማዕከል ልትሆን እንደቻለች አስበው ያውቃሉ? ከማርኮ ፖሎ እስከ አልፎንዲን ቃልቦኪ ያሉ ታዋቂ አሳሾች በዚህ በጨው በነደደ ምድር ላይ እግራቸውን ለማንሳት ህይወታቸው ለምን አደጋ ላይ ጣሉ? የዕለቱ የዜና አርዕስተ ዜናዎች ይደርሶታል። ሆርሙዝ ደረቅ የጦር ሰፈር አይደለችም። የጨው ተራሮችም እንደ ቀስተ ደመና ህብረ ቀለም ከምድር የሚፈልቁባት ቀይ የሸክላ ሸለቆች የማርስ ገጽታ የመሰለ በጥቁር ሰማያዊ የፋርስ ባህር ሰላጤ ውስጥ የሚሰጥሙባት ሚስጥራዊ ምድር ናት። ተፈጥሮ ካደለላት የተትረፈረፈ ጸጋ ሳይሆን መከራና ሻከራን ህይወትን ወደ ጥበብ የመለወጥ ብቃት ያላት ልዩ ስልጣኔ ናት። እዚህ ምድሪቷ ራሷ ታሪክን ትተርካለች። ጨው ማዕድን ብቻ ሳይሆን የማንነትና የኩራት የጀርባ አጥንት ነው። እዚህ ጋር ኃይል የሚለካው በጦር መሳሪያ ሳይሆን በሚያቃጥል ሙቀት በባህር መገለጥ ውስጥ የመጽናት ጥበብ ነው። ይህ እርስዎ የሚያውቁት ያ ውጥረት የነገሰበት ወሽመጥ አይደለም። ይህ ተፈጥሮና ታሪክ ተጋጭተው በምድር ላይ የትም የማይገኝ ድንቅ ነገርን የፈጠሩበት ዓለም ነው። ይህች ዩሪያን ሆርሙዝ ናት። የኮራል ደሴቶች የፋርስ ባህረ ሰላጤ በተፈጥሮ ሕግ መሰረት የኮራል ደሴቶች ሊኖሩበት የማይገባው ስፍራ ነው። የበጋው የውሃው ሙቀት 36 ሴንቲግሬድ ይደርሳል። ይህ የሙቀት መጠን በሌላው በዓለም ክፍል ያሉ ኮራሎች ቀለም የሚያሳጣና ለሞት የሚዳርግ ነው። ነገር ግን የሆርሙዝ ኮራሎች አልሞቱም። ይልቁንም ለሺህ ዓመታት በከፍተኛ የሙቀት ውስጥ በማለፋቸው በዘመናት በባህር ባዮሎጂ ውስጥ እጅግ አስገራሚ የሚባል የመላመድ ዝግመት ለውጥ አሳይተዋል። እነዚህ ኮራሎች ህይወት የማይቻል የሚመስልበትን ቦታ እንዴት መጽናት እንደሚቻል የሚገልጽ በሚስጥር በውስጣቸው ይዘዋል። ከ700 በላይ የአሳ ዝርያዎችን በመመገብ ለባህር ዳርቻ ማህበረሰቦች ህይወት መሰረት ሆነዋል። ይሁን እንጂ ዛሬ ከባድ አደጋ ተጋርጦባቸዋል። ከነዳጅ ጫኝ መርከሞች የሚፈሰው ዘይት፣ የባህር ዳርቻ ግንባታዎች፣ የጦርነት እንቅስቃሴዎች ተፈጥሮ ሊቋቋሙት ከሚችለው በላይ ጫና እየፈጠሩ ነው። የሆርሙዝ ኮራሎች አንድ እውነትን ያስታውሱናል። መኖር ዝም ብሎ ቃል አይደለም፣ ውስብስብ ስርዓት እንጂ። ስርዓት ደግሞ ሊሰበር ይችላል። የሃራማንጉቨር ደን በቀሽም ደሴት ደቡባዊ ዳርቻ የሃራን ደን ወደ 30 ስኩዌር ማይል የሚጠጋውን ጭቃማ መሬት በልምላሜ ሸፍነዋል። እዚህ የሚበቅሉት አቬንሴኒያ ማሪና ዛፎች ተፈጥሮ የተገዳደሩ ናቸው። ማንኛውንም ተክል ሊገድል በሚችል ጨዋማ ውሃ ውስጥ እንዴት መኖር እንደሚቻል ሚስጥሩን ያውቃሉ። ዛፎቹ ጨውን በስሮቻቸው አጣርተው በቅጠሎቻቸው ላይ እንደ ዕንቁ በሚያብረቀርቅ ክሪስታል መልክ ያስወጡታል። ከላይ ሲታይ ደኑ በባህር ዳርቻ ላይ የተጋደመ ጥቁር አረንጓዴ ቤተ መጻሕፍት ይመስላል። በውስጡ ሲገቡ ግን ጸጥታው በወፎች ዝማሬ ብቻ የሚሰበርበት ሌላ ዓለም ነው። ለአካባቢው አጥማጆች ይህ ደን በምድረ በዳ ሳይሆን የህይወት ፋብሪካ ነው። የአሳና የሽሪፕ ዝርያዎች የሚፈለፈሉበት የሚጠለሉበት ማቆያ ነው። ማህበረሰቡ ለዘመናት እነዚህን ደን ተስማምቶ ይኖራል። ዛሬ ግን ይህ ለዘመናት የጸና ተፈጥሮ ሀብት በኢንዱስትሪ ብክለት፣ በነዳጅ መፍሰስና በከፍተኛ የሙቀት መጨመር ምክንያት ህልውናው እየተናወጠ ነው። ይህ የቀሪው ትርክት ሲኒማዊና ጥልቅ ትርጉም ያለው የአማርኛ ትርጉም ነው። የባህር የህፃናት ማቆያ ሲደፈርስ የሚፈጠረው ክስተት ለሳይንቲስቶች ብቻ የሚታው የአካባቢው ጥበቃ ወሬ አይደለም። ይልቁንም የባህር ዳርቻ ማህበረሰቦች ለዕለት ተዕለት ህልውናቸው የሚመኩበትን የምግብ ዋስትና በቀጥታ መቅሰም ማለት ነው። አንድ ሃራ ያሉት ስፍራቸው የሚያስታውሱበትን አንድ ትልቅ እውነታ አለ። እጅግ አስፈላጊ የሆኑ የህይወት መሰረተ ልማቶችን አብዛኛውን ጊዜ ለአይን የሚታዩ ናቸው። የሆርሙዝ ደሴትና ወሽመጡ ከባንደር አባስ የባህር ዳርቻ 5 ማይል ርቀት ላይ ከፋርስ ባህረ ሰላጤ ብቅ ትላለች። 18 ስኩዌር ማይል ስፋት ያላት ሆርሙዝ ደሴት በምድራችን ላይ ካሉ እጅግ አስደናቂ ቲያትራዊ መልክዓ ምድሮች አንዷ ናት። ሆኖም ይህች ደሴት ከከበባት ጠባብ የውሃ ኮሪደር በጂኦግራፊ ሆነ በታሪክ የማይነጣጠሉ አንድ አካል ናቸው። በጠባቡ ቦታ 21 ማይል ብቻ ስፋት ያለው ይህ ውሃ መተላለፊያ የዘመናዊ ስልጣኔ የኃይል አቅርቦት ኢነርጂ በየቀኑ ያለማቋረጥ የሚፈስበት የደም ስር ነው።
የደሴቲቷ ተራሮችም ዝም ብለው የቆሙ አይደሉም። ይልቁንም ድንቅ ትዕይንት የሚያሳዩ ናቸው። እንደ ብረት ኦክሳይድ ቀይ፣ እንደ ሰልፈር ቢጫ፣ እንደ ጨው ነጭ፣ እንደ ወይን ጠጅ ቀለም ያላቸው አለቶች በንብርብር የተሰደሩባት ናት። እነዚህ አለቶች ለ570 ሚሊዮን ዓመታት በከፍተኛ ግፊት በንጥረ ነገር ለውጥ ውስጥ ያለፉ ሲሆን በጥላ የማይለዝበው ኃይለኛ ፀሐይ አለቶች ሲናገሩ የፈለጉትን ታሪክ ቁልጭ አድርጎ ያሳያል። ከነዚህ ተራሮች ግርጌ ግን 4 ከተማ ብሎኮችን የሚያክሉ ግዙፍ የነዳጅ መርከቦችን በእያንዳንዱ አቅጣጫ 2 ማይል ብቻ ስፋት ባላቸው መስመሮች ውስጥ ያስባሉ። በቀን በ21 ሚሊዮን በርሜል ድፍድፍ ነዳጅ፣ ይህም በዓለም አጠቃላይ አቅርቦት በ20 በመቶ በዚህ በኩል ያልፋል። መርከቦቹ የሚፈጥሩት ማዕበል ደሴቷ እንደ ደም የሚቀላውን ቀይ ማዕድን ወደ ባህሩ በዝግታ ስታፈስ ትታያለች። በዚህ መንታ እውነታ ውስጥ ለሚኖሩ ሰዎች ግን በጂኦፖለቲካም ሆነ አስደናቂው መልክዓ ምድር እንደ እንግዳ ነገር አይታዩም። የባህር ዳርቻውን የሚቀባው ቀይ የሸክላ አፈር በአካባቢው ቋንቋ ጋላክ ይሉታል። ከምግባቸው ጋር ይቀላቅሉታል። ሱራክ በሚባል ሶስ ተለውሶ በቂጣ ላይ ይደረጋል። እንደ ቅመም በንግድ ይሸጣል። በትንንሽ ጀልባዎች የሚያጠምዱ አሳ አጥማጆችን ወሽመጥ እንደ ዓለም አቀፍ ውጥረት ምልክት ሳይሆን የውሃ ሞገድ ጥልቀት በትክክል አንብቦ የመትረፍ ጥበብ እንደሚጠይቅ ስራ ቦታቸው አድርገው ይቆጥሩታል። እዚህ ጋር የሰው ልጅ ከመሬት ጋር ያለውን ጥልቅ ቁርኝት፣ የምድር ማዕድን ለምግብነት ማዋል፣ በባህሩ በውርስ እውቀት መግዘፍ ከዓለም አቀፍ ኢኮኖሚ ጥገኝነት ጋር በአንድ ስፍራ ተጋጭተው ይኖራሉ። የአንድ ማህበረሰብ የዕለት ተዕለት ጉርስና የዓለም ሀያላን ሀገራት የፋይናንስ መረጋጋት አንዱ ሌላውን ሳይገነዘብ በዚህ ጠባብ ጂኦግራፊ ውስጥ አብረው ይገኛሉ። ቀሽም ደሴት በወሽመጡ ሰሜናዊ ጫፍ ላይ 87 ማይል ተዘርግቶ የምትገኝ ቀሽም በፋርስ ባህረ ሰላጤ ትልቁ ደሴት ናት። በጨው የተረገፈች በነፋስ የተለወሰችና ግዙፍነቷም ያለምንም ትዕቢት የተሸከመች ምድር ናት። በበጋ ወቅት ሙቀቱ በየቀኑ ከ46 ሴንቲግሬድ በላይ ይደርሳል። በባህሩ የሚነሳው እርጥበት ደግሞ አየሩን እንደ ልብስ በሰውነት ላይ እንዲጣበቅ ያደርገዋል። እነዚህ ለሚኖሩ ሰዎች ይህ የሙቀት ጽንፍ የህይወት መመሪያ ናቸው። ቀኑ የሚመራው በሰዓት ሳይሆን በሙቀቱ መጠን ነው። ፀሐይ ከመውጣቷ በፊት አየሩ ጎሮሮን ትንሽ ዘና ሲያደርግ ደሴቷ በስራ ትነቃቃለች። ባህሩ መፍላት ከመጀመሩ በፊት አሳ አጥማጆች ጀልባቸውን ይገፋሉ። ጥላ ከመጥፋቱ በፊት ገበያዎች ይበተናሉ። ከሰዓት በኋላ ግን ቀሽም ፍጥነቷን አትቀንስም፣ ይልቁንም ትቆማለች። ይህ ከስንፍና ሳይሆን በተወሰኑ ሰዓታት ለፀሐይ ብቻ እንደሚገቡ ከትውልድ በተላለፈ ጥበብ ስለሚረዱ ነው። ህይወት የሚመስለው ምሽት ላይ ነው። ማህበረሰቡ የአየር ንብረቱ በፈቀደለት ጠባብ ስንጥቅ ውስጥ ህይወቱ የመመንጨቅ ጥበብ ተከናውኗል። ቤቶቻቸው በሰሜን ምዕራብ ነፋስ ለመሳብ ተደርገው የታነጹ ናቸው። ግንቦቻቸው ለግርማ ሞገስ ሳይሆን ሙቀትን ለመከላከል ወፍራም ሆነው ይሰራሉ። ውሃ የሚመራው እጥረቱ ካስተማረው ዲሲፕሊን በላቀ ጥንቃቄ ነው። እንደነዚህ ያሉ ስፍራዎች የሚያስታውሱንን የዓለም እጅግ አስደናቂ ውብና እጅግ ተሰባሪ መረጋጋት በዜናዎች ወይም በፖስታ ካርዶች ላይ ከሚታየው በላይ የጠበቀ ዝምድና እንዳላቸው ነው። ይህ የቀሪው ትርክት ሲኒማና ጥልቀት ያለው የመጨረሻው ክፍል የአማርኛ ትርጉም ነው። ቀሽም እንዲህ ያለች ምድር የሆነች ለነዋሪዎቿ ምንም አይነት ነገር በቀላሉ የማይሰጡና በምትኩ ግን ለጥቃቅን ነገሮች ሳይቀር ከፍተኛ ትኩረት እንዲሰጡ የሚያስገድዱ የተፈጥሮ ኃይሎችን የተቀረጸ ነው። ለዚህ ምድር ላይ ለግምት ወይም ለሐሳባዊ ስሌት ቦታ የለም። የላፍት መንደርና ባድጊር ነፋስ ማማዎችን በቀሽም ሰሜን ምዕራዊ ጠረፍ ላይ የላፍት መንደር ከውሃ አጠገብ ብቅ ትላለች። አቀማመጧም በመሬቱ ላይ የታነጸች ሳይሆን ከመሬቱ በላይ ግብግብ የምትመጥን ትመስላለች። ከኮራል ድንጋይ ከጭቃ ጡብ የተሰሩ ቤቶች እርስ በርስ ተጠጋግተው ተደርድረዋል። የመንደሯ ሰማይ የሚጋሩ ደግሞ በየመሃሉ ቀጥ ብለው የቆሙ ባድጊር የተሰኙ የነፋስ ማማዎች ናቸው። አፋቸውን ወደሚነፍስበት ነፋስ አቅጣጫ ዙረው እዚህ የተደረገውን በምድር አይነት መሳሪያ ሳይሆን ለዘመናት በደመነፍስ ባዳበረ ጥበብ ነው። እነዚህ 1000 ዓመታት በላይ ዕድሜ ያላቸው መዋቅሮች ዘመናዊ ምህንድስና ሳይደርሱበት በፊት ለነበረው አንድ ትልቅ ችግር መፍትሄ የሰጡ ናቸው። ችግሩም የወጪውን ሙቀት 50 ሴንቲግሬድ በደረሰበትና የተለመደውን የአየር ዝውውር በማይሰራበት ሁኔታ የቤት ውስጥ ህይወትን እንዴት መታደግ ይቻላል በሚል ነበር። በእነዚህ ማማዎች ጥላ ስር የሚኖሩ ቤተሰቦች የማማዎቹን ተግባር የታሪክ ማስታወሻ ወይም የጌጥ ጉዳይ አይደለም። ማማዎቹ ዛሬም ይሰራሉ። ከላይ የሚመጣውን ቀዝቃዛ አየር ወደ ታች በመሳብ በውስጣዊ የቧንቧ መስመሮች አማካኝነት የቤቱን ሙቀት ያቀዘቅዛሉ። ያለ ኤሌክትሪክ፣ ያለ ማሽንና ያለ ምንም ጥገና ከጭቃ ጡቦች አልፎ በመታደስ በስተቀር የቤት ውስጥን ሙቀት ከ8 ሴንቲግሬድ እስከ 11 ሴንቲግሬድ ወይም ደግሞ በ15 እስከ 20 ሴንቲግሬድ ዝቅ ያደርጋሉ።
ይህ ሊሻሻል የሚጠበቅ ኋላ ቀር ቴክኖሎጂ አይደለም፣ ይልቁንም ውድቀት ማለት በሙቀቱ መሞት ነው ብለው የሚያውቁት ማህበረሰቦች ለዘመናት ተፈትኖ ፍጹምነቱን ያረጋገጠ ጥበብ ነው። የላፍት 366 ጥንታዊ የውሃ ጉድጓዶችም ተመሳሳይ ታሪክን ይተርካሉ። እያንዳንዱ ጉድጓድ በአመት አንድ ጊዜ ብቻ በፈረቃ ጥቅም ላይ እንዲውል ተደርጎ የተነደፈ ሲሆን ይህ ምንም አይነት የተፈጥሮ ምንጭ በሌለበት አካባቢ የውሃ ክምችትን ለመቆጠብ ያስችላል። እንዲህ አይነቱ ስርዓታዊ አስተሳሰብ የፈጠራ ፍቅር ውጤት አይደለም፣ ይልቁንም ለትውልዶች የዘለቀ የመትረፍ ግፊት የወለደው ድንቅ ውጤት ነው። የለንጅ መርከብ ገቢዎች በቀሽምና የሆርሙዝ ጠርፎች ላይ ወንዶች በጽሁፍ ያልተፈረ መመሪያን በመጠቀም በባህር ላይ እንጨት መርከቦች ይሰራሉ። ለንጅ ተብለው የሚጠሩት እነዚህ ባህላዊ የፋርስ ባህር ሰላጤ የእንጨት መርከቦች በዩኔስኮ የማይዳሰስ የዓለም ቅርስ ተብለው ተመዝግቧል። እነዚህ መርከቦች የሚገነቡት ከገንቢዎች አእምሮ ውስጥ ካለ የተከማቸ የቦታ ትውስታ ነው። ጥበቡ ከአባት ወደ ልጅ የሚተላለፈው በንድፍ ወይም በሰነድ ሳይሆን በተግባር በማሳየትና በመደጋገም ነው። የጀልባው አካል ጥምዘዝና የመሪውን አንግል ለእያንዳንዱ እንጨት አቀማመጥ በወረቀት ላይ ሳይሆን በእጆቻቸው ላይ የታተመ ነው። እጆቻቸውን እንጨቱን ደጋግመው ነክተውታል። በባህር ላይ በከፍተኛ ማዕበል ሲመጣ እንጨቱን ሊሆን እንደሚችል ጠንቅቀው ያውቃሉ። መርከቡን ለሚሰሩ ሰዎች ይህ ሂደት ባህልን የጠበቀ ተግባር ብቻ አይደለም፣ የዕለት ተዕለት ስራቸው እንጂ። መርከቦች የተሰሩት እንዲሰሩ፣ ከባድ ዕቃዎች እንዲሸከሙ፣ በባህር ሰላጤው ወቅታዊ ማዕበል እንዲቋቋሙና ጥልቅ በሌላቸው የጠረፍ ውሃዎች ላይ በሰላም እንዲቀዝፉ ተደርገው ነው። እነዚህን መርከቦች ለመገንባት የሚያስፈልገው ዕውቀት ቁጥራቸው እጅግ እየቀነሰ በመጣ ጥቂት የእጅ ጥበብ ባለሙያዎች አእምሮ አካል ውስጥ ብቻ ተወስኖ መቅረቱ እንደ ትልቅ ቀውስ እየታየ የባለሙያዎቹ ቁጥር በመርከቦቹ መስራት እስከማይቻልበት ደረጃ ድረስ እስኪመናመን ድረስ ነበር። የለንጅ መርከቦች የጥበብ የዳበረ ለፋርስ ባህረ ሰላጤዎች የንግድ ጂኦግራፊ ምላሽ ለመስጠት ነው። መርከቦቹ የተነደፉት በተለይ በባህሩ ጥልቀት ለነፋስ ፍጥነትና በአንድ ወቅት ሆርሙዝ የህንድ ውቅያኖስ ወደቦች ጋር ለሚያገናኛቸው የንግድ መስመሮች እንዲስማሙ ተደርጎ ነው። ፖርቱጋላውያን በ16ኛው ክፍለ ዘመን እነዚህ መርከቦች አሰራር መዝግበው ነበር። ዛሬም ድረስ በዚያው ጥንታዊ ዘዴ እየገነቡ ይገኛሉ። ይሁን እንጂ ዛሬ ጥበቡን የገጠመው ስጋት ተቃውሟዊ ነው። አዳዲስ ዓለም አቀፍ ባህር ላይ የደህንነት መስፈርቶች እነዚህን ባህላዊ የእንጨት መርከቦች በቀላሉ ሊያገኟቸው የማይችሏቸውን የምስክር ወረቀቶች ይጠይቃሉ። በተጨማሪም በኢራን ላይ የተጣለው የንግድ ማዕቀብ የዚህ ጥበብ የንግድ አዋጭነት ክፉኛ አዳክሞታል። የሆርሙዝ ሴቶች በበጋው ሙቀት የውጭው ዓለም ለሰው ልጅ ህልውና አስቸጋሪ በሆነባትና ለዘመናት የዘለቀ በባህር ላይ የንግድ የተለያዩ የህንድ ውቅያኖስ ባህሎችና በአካባቢው ማህበረሰብ ጋር ባገናኘባት በዚህ ደሴት የሆርሙዝ ሴቶች በባህር ሰላጤዎች አካባቢ እጅግ አስደናቂ የሆነና ብዙ ጊዜ ደግሞ በተሳሳተ መንገድ የሚተረጎም የአለባበስ ዘይቤ አዳብረዋል። ልብሶቻቸው በጥልፍ ቀለማት፣ በደማቅ ወርቅ ሰማያዊ እና በደማቅ ቀይ የደመቁ ናቸው። እነዚህ ጥልፎች በየአካባቢውና በየቤተሰብ ታሪክ የሚተረኩ ምልክትን ይዘዋል። ይህም የአገሪቱ ውስጥ ክፍል እስላማዊ የአለባበስ ባህል በተለየ መልኩ ደማቅና ህይወትን ያለው እይታ ተቃርኖ ይፈጥራል። ከዚህም በተጨማሪ ቦርጋ የተሰኘው ጭንብል ከጥልፍ ጨርቅ ወይም ከቆዳ ተሰርቶ አፍንጫን፣ አይንን የሚሸፍን የታችኛውን የፊት ክፍል ግን ክፍት የሚያደርግ እንደ ፀሐይ መከላከያ፣ እንደ ማንነት መገለጫና እንደ ማህበራዊ ምልክት ሆኖ ያገለግላል። ቦራን የሚለብሱ ሴቶች ይህንን የጭቆና ምልክት አይደለም። የጭንብሉ መሰረታዊ ተግባር በአካባቢው ጥበቃ ጋር የተያያዘ ነበር። በጨዋማው የባህር ኃይል ላይ የሚያፈርሰው በባህር ሰላጤ ፀሐይ ከፍተኛ የሆነ የዩቪ ጨረር ስለሚፈጥር ያለ መከላከያ ለረጅም ዘመናት ከቤት ውጪ መስራት ቆዳን ክፉኛ ይጎዳል። ጭንብሉ የተፈጠረው እጅግ ለፀሐዩ የተጋለጡ የፊት ክፍሎችን ለመሸፈን እንደ ተግባራዊ መከላከያ ነበር። በትውልዶች ሂደት ውስጥ ግን ቅርጹ የራሱን የሆነ ህግና ትርጉምን ያዘ። የአንዲትን ሴት የቦሬ ጥልፍ አሰራር ያገባች የሚያላገባሽ መሆኗን የትውልድ አካባቢዋንና እያንዳንዱ ማህበረሰባቸው ደግሞ የቤተሰብ የዘር ሐረጎችን ይገልጻል። ማንበብ ለሚችል ሰው የጭንብሉ ራሱ እንደ መጽሐፍ የሚነበብ ታሪክ ሰነድ ሆነ። ዛሬ ግን የቦርጋ አደጋ ላይ የወደቀ በጭቆና ሳይሆን በትርጉም የሚሰጠውን ጥንታዊ ዕውቀት ወጣቱ ትውልዱ የተወው በመምጣቱ ነው። በባህር ዳርቻ ከተሞች ያሉ ወጣት ሴቶች ከጊዜ ወደ ጊዜ ዘመናዊ አማራጮችን እየመረጡ ነው። ጭንብሉንም የሚሰሩ የእጅ ጥበብ ባለሙያዎች ቁጥር በእያንዳንዱ 10 ዓመታት እየቀነሰ መጥቷል። ይህ ታሪኩ ማጠቃለያ ሲሆን የሆርሙዝ መንደር ገለልተኝነትና የቋንቋ አስደናቂ ታሪክ የሚያሳዩ ቃላትን የተቀረጸ ሲኒማዊ የአማርኛ ትርጉም ነው። እንደ ሆርሙዝ ያሉ ስፍራዎች አንድ ትልቅ እውነታን ያስታውሱናል። ከውጭ ላላየነው ሰው እንደ ባህላዊ ጌጥ የሚመስለው ነገር ግን ለባለቤቶቹ ግን በጊዜ ሂደት እየተቀረጸ የመጣ ከመጀመሪያ ተግባሩ በላይ ትርጉሙ የተሸከመ የመትረፍ ቴክኖሎጂ ነው።
የኮምዛር መንደርና የሙሳድ ባህር ሰላጤ በኦማን በኩል ባለው የወሽመጥ ዳርቻ በሙሳንዳም ልሳን ምድር አስደናቂ ገዳላማ ዳርቻዎች መካከል በባህር ብቻ የምትደረስ አንዲት መንደር አለች። ከኢራን ጠረፍ በባህር ላይ 25 ማይል ርቀት የምትገኝ ኩምዛር በጂኦግራፊ መገለሏ ምክንያት ምድር ላይ ሌላ የትም የማይገኝ አንድ ሀብት አፍርታለች። ይህም ሌላ የትም የማይነገር የራሷ የሆነ ብቸኛ ቋንቋ ነው። ኩምዛር የተሰኘው ይህ ቋንቋ የፋርስ፣ የአረብኛ፣ የፖርቱጋል፣ የሂንዲና ሌሎች በርካታ ቋንቋዎችን ሰባሪዎች ተቀላቅለው የፈጠሩት የንግግር ዘይቤ ነው። ይህንም በወሽመጡ ውስጥ ላይ ሳይቆዩ ለዘመናት አልፈው በሄዱ ነጋዴዎች፣ መርከበኞችና ወራሪዎች አማካኝነት የተከማቸ ነው። በቋንቋ ጥናት ስሌት ኩምዛሪ ማለት በመቶዎች የሚቆጠሩ ሰዎች በባህር ገደል ላይ የሚያደርጉት ዕለታዊ ንግግር ውስጥ የተሰነደ የባህር ሰላጤዎች አጠቃላይ የንግድ ታሪክ ቅሪተ አካል ነው። ለኩምዛሪ ነዋሪዎች ቋንቋቸው የጥናት ርዕስ ሳይሆን አስተሳሰባቸው ነው። በመንደሪቱ ገለልተኝነት ምክንያት በበጋ ወቅት በጀልባ የ1 ሰዓት ጉዞ ብቻ የሚደርስባት፣ በባህር ሲቆጣ ደግሞ ከዓለም የምትለይ በመሆኗ ይህ ድብልቅልቅ ቋንቋ በሌሎች አካባቢዎች እንደሚታየው ሳይበረዝ ለዘመናት ሊቆይ ይችላል። በየዓመቱ ክረምት ሲመጣና በመንደሩ ያለው ሙቀት መኖር እስከማይቻልበት ደረጃ ሲደርስ መላው ማህበረሰብ በአንድ ወቅት ወደ ሌላ ስፍራ ይፈልሳል። ይህ የጋራ ፍልሰት ለዘመናት ሲተገበር የቆየ ባህላቸው ነው። ኩምዛር የዚህ ጥበብ ባለቤት የሆነች ወሽመጡ ለስልጣኔዎች ሁሉ መተላለፊያ በመሆን ነው። በእነዚህ የባህር መንገዶች ያለፉት ስልጣኔዎች ሁሉ አልፈው ሲሄዱ የሚመለከቷቸው ሰዎች አንደበት ላይ የቃላት አሻራቸውን ጥለው አልፈዋል። ዛሬ ግን ይህ ቋንቋ በትውልድ ቅብብሎች ስጋት ላይ ወድቋል። ወጣቶቹ ኩምዛሪዎች ለስራና ለትምህርት ወደ ሙሳካትና ካሳብ ከተሞች በመሄድ ላይ ናቸው። ዘመናዊ የመገናኛ ቴክኖሎጂ ገለልተኛ የሆኑ ስፍራዎች ሲደርስባቸው ያ የመገለልን ጠብቆ ያቆየውን ድንቅ ማንነት የማሟሟት ዝንባሌ አለው። እንደ ኩምዛር ያሉ ስፍራዎች የሚያስተምሩት ቋንቋ የመገናኛ ዘዴ ብቻ ሳይሆን ተናጋሪዎቹን ቀርጾ ለዛሬ ያበቃቸው እያንዳንዱ ኃይል የተመዘገበበት ታሪክ መዝገብ መሆኑ ነው። ይህ የማጠቃለያ ክፍል በታላቅ ግርማና በጥልቅ ፍልስፍና የታጀበ የሲኒማዊ የአማርኛ ትርጉም ነው። የሆርሙዝ ወሽመጥ በማንኛውም አመክንዮአዊ ስሌት ለሰው ልጅ ምቾትም ሆነ ለህይወት ቀጣይነት ምቹ ያልሆነ ስፍራ ነው። ለተሸከመው ዓለም የንግድ ክብደት እጅግ ጠባብ የሆነ መተላለፊያ፣ ለተለመደው ግብርና እጅግ ሚስጥራዊ ማዕድናማ የሆነች ደሴት፣ ለኮራል እድገት እጅግ የጋለ ባህር ቢሆንም ግን ኮራሎቹ በውስጡ ይበቅላሉ። እነዚህ ማህበረሰቦች ከቁጥራቸው ውጪ በሆኑ ኃይሎች የተገለሉ፣ ለጥቃት የተጋለጡና በከፍተኛ ጫና ውስጥ ያሉ ቢሆንም ያፈሩት ውጤት ግን እጅግ አስገራሚ ነው። ካለፉት መንግስታት ፍርስራሽ የተገነቡ ቋንቋዎች፣ ያለ ኤሌክትሪክ ድንጋይ ህንጻዎችን የሚያቀዘቅዙ የምህንድስና ስርዓቶች፣ ከእግራቸው ስር ካለው መሬት የተቀዳ የምግብ ባህል፣ መጽሐፍ ሳያስፈልገው በልብ የታተመ ጥልቅ የባህር ዕውቀት፣ ዓለማችን መረጋጋት ወደሚርቃት ሙቀት፣ የሀብት እጥረት ወደሚነክሱበት እንዲሁም ጠንካራ መስለው የሚታዩ እውነታዎች ወደሚፈራርሱበት የወደፊት ጊዜ የተጓዘች ባለችበት በዚህ ወቅት ሆርሙዝ እንደ አንድ ዳርቻ ያለች ስፍራ መታየቷ ቀርቶ የመላው ዓለም የወደፊት ዕጣ ፈንታ ቅምሻ መሆኑን ጀምራለች። የተቀረው ዓለም አሁን ሊጋፈጣቸው የጀመራቸውን ከባድ ሁኔታዎች በዚህ ምድር ላይ ለዘመናት ተራ የህይወት መገለጫዎች ነበሩ። እዚህ የሚኖሩ ሰዎች መከራውን እንዴት መቋቋም እንዳለባቸው ለመማር ቀውሱ እስኪመጣ አልጠበቁም። ይህ ስፍራ ያለምንም መመሪያ በዝምታ የምታስቀረው ጥያቄ አንድ ነው። ለመሆኑ በትክክል ትኩረት እየሰጠን ነው? ይህ ታሪክ በወሽመጡ አያበቃም። በመላው ዓለም በዚሁ አመክንዮ የተቀረጹ ስፍራዎች አሉ። መረጋጋት ለማንም ቃል እንዳልተገባለት ለዘመናት የሚያውቁ ስፍራዎች። ይህ ጉዞ ገና አሁን እንደጀመረ የሚጠቁሙ ስፍራዎች